እኔ እኮ የሚሰማኝ አጣሁ እንጂ ሲጀመር በልጅነታችን በዘመርናቸው መዝሙሮች ምክንያት የደረሰብኝን ትራውማና የአእምሮ ችግር ሪፈንድ የምፈልግ ሰው ነኝ። ግን ለማን አካል አቤት ይባላል? ወዴት ነው የሚካሄደው? ነው እንዴ? እኛ ዘመርን ነው እንደሚባለው? መተትና ድግምት አልን ነው እንጂ የሚባለው እንዴ? ስሙልኝ አዲስ አስተማሪ ከጃፓን የመጣ ማስመሪያውን ትቶ በቦክስ የሚማታ ሬስሊንግ አሜሪካ ግቢ ወድቄ ስነሳ አካላቴ ሁሉ ወርቅ ይዞተን። የምን ወርቅ? ይኸው መጣን። የለም ብስኩት አደባባይ ሁለት ዛፎች አሉ። እነሱን የነካ ልብ ይሰውራሉ። ሰውረው ገደል ይከታሉ። ከገደል አውጥተው ለጅብ ይሰጣል። ሆረር የአልማዝ ቦርሳ ትልቅ ነው፣ ሲበረብሩት ባዶ ነው። እከክ ችግር ማኒፌስቴሽኑ ራሱ የማይሞላ ነገር ደሞ አለ። እራምሳለ እረውይ እረንዴ ነሽ እረው ብዛቱ አለው በመከራ እንባይን ሳነባ። ለምን ታነቢ ያለሽ አገዳ እየበላሽ? አገዳም የለኝ ምስኪን ደሃ ነኝ። ምስኪን ደሃ ሆነሽ ምን በልተሽ ታድሪያለሽ? ባገኝም በልቼ ባጣም ተደፍቼ ለልጅ አለ ደሞ አለ ጨቡዴ ዳንዴ ሰኞ ተወለደ፣ ማክሰኞ ተጠመቀ፣ ሮብ አገባ፣ ሐሙስ ታመመ፣ ዓርብ ዋሰበት፣ ቅዳሜ ሞተ ተቀበረ። የጨቡዴ ዳንዴ መጨረሻው የሆነ እግዚኦ ከአተት የፈጠነ ህይወት። አሁን እኔ ቴራፒውን ማን ነው የሚከፍልልኝ? እኔ እከፍልሻለሁ ብቻ አንቺ የርቀትም ቢሆን ቅጠርኝ እንጂ ችግር የለብኝም። ግን ፎሪል ቀል ነው። የምሯን እኮ ነው። የምር እናውራ ከተባለ የምሯን ነው። ስማ የልጅነት እስኪ የሆነ እንትን ንገረኝማ። ወረር የሆኑ እንትኖች። አዎ አባይ የሚለው እንዴት ነበር? አባይ ይዟት ሄደ ምናምን ነገር የሆነ ዘፈን